ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ቪዲዮን ላይክ፣ ሼር፣ ኮሜንት እንዳትረሱ። ይህ ቪዲዮ ለሁሉም ድረስ ያባለፈም በዚህ በካርጎ ዙሪያ አንዳንድ ቪዲዮዎችን ሰርቻለሁኝ። በጣም እኔ እንደተጎደው ነግራችኋለሁኝ። ትንሽ አንድ ፍሬ ዕቃ ይዤ እንዴት እንደተጎደው ነግራችኋለሁኝ። ትርፍ ዕቃ ሰው የሰጠኝን ዕቃ በእጄ ይዤ የዛ ሀገሩን 120 ሪያል እንደከፈልኩ ነግራችኋለሁ። እንዳትጎዱ ብዬ ነው ቪዲዮ የሚሰራ አሁን ትጠቀማላችሁ ብዬ ያልኩትን ቪዲዮ ወደ እናንተ ይዤ መጥቻለሁ። ዛሬ ደግሞ ይሄ ሻንጣ ወደ ያለ ቀርቶ ነበር። ዛሬ ነው የገባልኝ ሻንጣው። ዛሬ ነው የተቀበልኩት። እንዴት ተቀበልሽ እንዴት መጣ ወደ ያለ ቀራ ዕቃ እንዴት መጣ ካላችሁ ታማኝ ልጆች አሉ በሪያድ ላይ የሚልኩት። ቁጥራቸውን ደግሞ ከስር አስቀምጣለሁ። ይሄው በትንሽ ብር ነው በ500 ሪያል ነው 22 ኪሎ 24 ኪሎ ነው የገባልኝ። እንግዲህ እኔ ሁሉ ዕቃ የሚመጣ ነበር፣ ግን ሪፖርት ይዤ ቢገባ ምን አክል ብር እንደሚያስከፍለኝ ካይምሮ በላይ ነው። ስለዚህ እስቲ ዕቃዬ ዛሬ ሙሉ ዕቃ መጥቷል ምን ሆኗል እስቲ እንደ ታማኝነታቸውን ለማለት ነው። እንግዲህ ለምሳሌ እኔ ቁልፍ ቆልፌ ነው የሰጠሁት። ይሄ ቁልፍ ነው እዚህ ውስጥ ነው ቁልፌ ነው ካተተውት። እስቲ ምናልባት ለፍተሻ ተጠየቁኝ ብዬ ይሄው ቁልፍ ራሱ አልጠየቁኝም። የተደረግሽ ብሎ ማለት ከጠየቁኝ ደውዬ እነግራለሁ ብዬ ነው ቁልፍ እዚህ የደበኩት። ይሄው ያለ አንድ ትምህርት የቁልፍ እዚህ ጋር አለ። እንግዲህ እስቲ ስለዚህ ምንድነው የት እንዳላችሁ ተና ቦታችሁ ተና አገራችሁ ተና ከተማችሁ ነው አንተ የሚያስረክኝ። ያው ለምሳሌ ያለበት አድሬስ ነው እስከ ቤት ማምጣት ነው። በቃ ከተማ ማለት እስከ ቤት ነው። አዲስ አበባ ሪፖርት ይወርዳል። ከዛ በኋላ ደግሞ ከአዲስ አበባ ደግሞ ወጥታ አላችሁበትን አድሬስ ጠይቃለሁ። ነው ሻሸመኔ ነኝ። ሻሸመኔ ስለሆንኩኝ ከዛ ምንድነው ባስ ቆረጡልኝ። በምን ባስ ነው የምትልክ የቱ ባስ ነው የሚመችሽ አሉ። የሰላም ባስ ወይም የሰላም ባስ እሱ ነው። ሁለት ባስ አለ። እኔ አንዱ መረጥኩኝ በሱ ላኩ። 5 ሳንቲም ያ እዛ የተከፈለ ብር ነው። እዚህ 5 ሳንቲም አልከፈልኩኝም። እስኪ ቃኝ እስኪ እንያባው ይሄን ቃ ቢመጣ ይቆጨኝ ነበር። ይገርም ነው በእናታችሁ። እስኪ ቃየን ሊያ እስቲ በታማኝነት እዚያ እንግዲህ ተከፍቷል ማለት ነው። በእውነት ዋይ እንግዲህ ቃይ ታማኝነታችን አላ በጣም የሚገርም ነው። ዕቃዬ በሙሉ ዕቃዬ በቃ መጥቷል ማለት ነው። አያችሁ ይሄን ሁሉ ዕቃ ስጦታ ሴትዮ የሰጠችኝ ስጦታ ነው። የሚገርም ነገር ነው። እያንዳንዱ ዕቃ በስራ መጥቷል። አያችሁ በጣም የሚገርም ነው። ያን ቀጥዬ የሚመጣ ይቆጨኛል። ለምን ስጦታ ነው፣ የሰው ስጦታ ነው። የሰው ስጦታ ስለሆነ በጣም ነው የሚቆጨኝ። ጥዬ ቢመጣ እያንዳንዱ ዕቃ መጥቷል። አያችሁ ተመስገን ነው። ኧረ በስመ አብ ይሄ እያንዳንዱ ዕቃ መጥቷል። አንድ ባንድ አልቀረም። በእውነት ተመስገን ነው። በሙሉ ዕቃ መጥቷል። እንግዲህ ከዚህ በላይ ምን አለ ደስ አይልም? ይሄ ያደረኳቸው ልብሶች በሙሉ አንድ ባንድ አንድ ዕቃ አልቀረም። አንድ ዕቃ ሙሉ ዕቃ ነው የገባው ሙሉ አንድ 5 ሳንቲም ሳይቀር። በጣም ደስ የሚል ነው ውዶች ሆይ። ስለዚህ ምንድነው እኔ አሁን የምነግራችሁ ይሄ መስማር ብትጠቀሙ በጣም ደስ ይላል። በእውነት ተጠቀሙ። እኔ እንደ ተጠቀሙ በእውነት ተጠቀሙ። የ24 ኪሎ ማለት ቀላል አይደለም። የሻንጣው ብቻ ራሱ 24 ኪሎ ያወጣን ብላችሁ ነው። ይሄው አድሬሱን አያችሁ ሻሸመኔ። ይሄ ቁጥር 0916852050 092026 ይሄ ነው አድራሻው ሻሸመኔ። እኔ እስከ ቤቴ በቃ እስከ ቤቴ በሉ። እኔ ማረማ 10 ነኝ ያለሁት። እንግዲህ አቦስቶ እጄ ተቀበልኩት። ይሄ ነው እላችኋለሁ። በጣም የሚገርም ነገር ነው። ምን 5 ሳንቲም እጄ ነው ያመጣሁት። ሻንጣ ራሱ ጥልቅ ታለች ምንም ሳትነካ በቃ 24 ኪሎ ማለት ቀላል እኔ ሁሉ ዕቃ ጥዬ ቢመጣ በጣም ነው የሚቆጨው። እቺን አንድ ፌርሙዝ ነው ሊገዛ እጄ ምን አክል ብር ነው አስቡ እስቲ አስቡ። አሁን ይሄን ዕቃ ጥዬ ከሚመጣ ይሄ ሁሉ በሰው ነው እንግዲህ እንደዚህ ቪዲዮ በሰሩት ልጆች ነው እኔ መረጃ አገኘሁት። እናንተ መረጃ አገኝታችሁ እንግዲህ እኔ በቃ እንደዚህ አምጡ ዕቃ እዛው ናችሁ ገና ሳትመጡ ላኩ። እኔ ሻሸመኔ ያላችሁ ልጆች እኔ ይቀበላችኋለሁ በእውነት በኔ ታማኝነት ላኩና እኔ ተቀብዬ ነው ለቤተሰብ አስረክባችኋለሁ። ስለዚህ ለመላክ ያሰባችሁ ልጆች ይሄው ያኑ ቁጥሩም አለ በቃ በሱም ማግኘት ትችላላችሁ። በሱ ራሱ ታገኛላችሁ። እኔ መጻፍም አይጠበቅብኝም። በውስጥ መስመር ማናግሩኝ እንደዚህ ተጠቀሙት እስቲ። ማን ይሄ ዕቃ በጣም ቆጨኝ ነበር። ተመስገን ነው ገርሞኛል ራሱ እያመጣሉ ሲል ነው እንደውም ሲስተር ናት ሪያል ያለች እሷን የተጠቆመችኝ። ከዛ ምንድን እኔ ያለሁት ደማም ነው። ከዛ ከደማም ምን አደረኩኝ ቀጥታ ወደ ሪያድ ላኩኝ። እሷ ጋር ቁጭ አድርጋ ነው
እሷን የላከችልኝ። በዚህ አጋጣሚ ምህረት እያመሰግንሻለሁ። እሺ ውዴ ታናሽ በጣም ነው የሚያመሰግንሽ። ይቃይ በሰላም ገብቷል እጄ ላይ በጣም ደስ ብሎኛል። እዛ እንጂ ከፍለሽ በላክሹ ነው እሷ ከፍላ እንድትልክ ነው ያደረኩት። 500 ሪያል ብቻ ነው የከፈለችኝ። እግዚአብሔር ይስጣት። እንደ ሞባይሎቹም ነበር የሰውልት ሞባይል ለአይቶቻችን የላከች ሞባይሎች ነበሩ። እሱ ሞባይል ደግሞ እዛ አዲስ አበባ ነው፣ እንደዚህ ክፍለ ሀገር አይሄድም። አዲስ አበባ እጅ ነው የሚሰጠው። እሱም ትልቅ ታማኝነት ነው። በእውነት በጣም ታማኝ ስራ የሚሰሩ ልጆች ናቸው። ስማቸውንም ቁጥራቸውንም ደግሜ ከስራ አስቀምጣቸዋለሁ። ቪዲዮ ስለተከታተላችሁ በጣም ነው የሚያመሰግናችሁ። አሁንም የሚቀጥለው መረጃ ካለ ይዤ እስከምቀርብ ድረስ በጣም ነው የሚያመሰግናችሁ። መልካም ቆይታ ይሁንላችሁ። ባይ ባይ።